የሰው ልጆች ከሰሯቸው እጅግ በጣም አስገራሚ ነገሮች አንዱና ሰውን ራሱ የሚተካ ተብሎ የሚታሰበው አርቲፊሻል ኢንቴሊጀንስ ይሄ የሚባለው በአማርኛ እንግዲህ ሰው ሰራሽ አስተውሎት የሚባለው ማለት። ዛሬ በዚህ ቪዲዮ የምነግራችሁ ኤአይ በአለማችን ላይ የደቀነው ስጋት ምንድን ነው? አለማችን ላይ የኤአይ ትልቁ ችግር ምን ሊሆን ይችላል? ያን በደንብ በዚህ ቪዲዮ ነግራችኋለሁ። ይሄ ቻናል ጠቃሚና ወቅታዊ የሆኑ ነገሮችን የምታገኙበት ቻናል። ይህንን ቻናል ያልተቀላቀላችሁ እንኳን ወደ ዩኒክ ቤት በሰላም መጣችሁ። እንደምን ቆያችሁ ክቡራን የቻናላችን ቤተሰቦች። ቅድም በመግቢያ እንዳልኩኝ የኤአይ ወይም ደግሞ የሰው ሰራሽ አስተውሎት ለዓለማችን ላይ የደቀነው ከፍተኛ ስጋት ምንድን ወይም ደግሞ ያንንስ እንዴት አድርገን ከዛ ነገር ጋር ራሳችንን ማስኬድ እንችላለን የሚለውን እነግራችኋለሁ። ሁላችንም በዚህ ሰዓት በእጃችን ባለው ስልክ አማካኝነት የተለያዩ የኤአይ ፕላትፎርሞችን ቱሎችን እንጠቀማለን። ይህንን እኔም እጠቀማለሁ። ለምሳሌ የኔን አሁን ያያችሁት የቻናሌን ተምኔል ለዚህ ቪዲዮችን ቪዲዮ ያያችሁበትን ተምኔል ለመስራት ራሱ በተወሰኑ ኤአይን ተጠቅሜያለሁ። ይህንን ቪዲዮ ራሱ ኤዲት ሳረግ ካፕካት ላይ የተለያዩ የኤአይ ቱሎች አሉ። ኤአይ ሁሉም ነገር ላይ እየገባ ነው ባጭሩ ልላችሁ። ነገር ግን የኤአይ ስጋት ምንድን ናቸው? አለማችንን ወዴት ሊመራ ይችላል፣ ወዴት ሊቀይር ይችላል የሚለውን ነገር እነግራችኋለሁ። የኤአይ ዲፔንደንሲ በጣም እየጨመረ አርቲፊሻል ኢንቴሊጀንስ በሁሉም አስፔክት ነው እየገባ ያለ። ዛሬ በዚህ ቪዲዮ በጣም ዋና የሚባሉ አስደንጋጭ የሆኑ የኤአይ ጉዳቶች ምንድን ናቸው? ከጥቅሙ ስናወራ ከጥቅሙ አንጻር ስናወራ ጥቅሙን መጀመሪያ ሁላችሁም ስለምታውቁ ጥቅሙ ላይ ብዙ ነገር አልነግራችሁ። ብዙዎቻችሁ ስለምትጠቀሙ ጥቅሙን በደንብ አድርጋችሁ ታውቃላችሁ። ስፔሻሊ ትምህርት ላይ ላሉ ሰዎች፣ ስራቸው ላይ ላሉም ሰዎች በተወሰነ መልኩ በጣም ይጠቅማል በዚህ ጊዜ ማለት ነው። ሁላችንም ብያቸዋለሁ ቅድም እንጠቀማል። ግን ደግሞ የኤአይ ኔጌቲቭ ሳይዱን ማወቅ አለብን። ያው አትጠቀሙ እያልኩኝ አይደለም፣ ግን ኔጌቲቭ ሳይዱንም ጭምር አውቆ መጠቀም ምንድነው ከእውቀት ጋር ስትጠቀሙ እናንተን እንዲጎዳችሁ አትፈቅዱ ማለት ነው። ከፊት በአለማችን ደረጃ ምን አይነት ስጋቶችን ሊያመጣ ይችላል የሚለውን እነግራቸዋል። የመጀመሪያው ነገር ጆብለስን ያመጣል ኤአይ ወይም ደግሞ ስራ አጥነትን ያስፋፋል። እንደ ኢትዮጵያ ባሉ ሀገራቶች ደግሞ ይሄ በጣም የሚሰጋና የሚያስፈራ ነገር ነው። ለምን እኛ ጀነራሊ ስርዓት በብዛት ያለባት ሀገር የኛ ሀገር። በዚህ ሀገር ላይ አሁን መንግስት ብዙ ነገሮችን ያው ስርዓት ከፈሳ በጣም ብዙ ያው ኢትዮጵያ ውስጥ ያለው ነገር ጥሩ ነው፣ ግን ስርዓት አለ አሁንም ኢትዮጵያ ውስጥ እና ይህንን ኤአይ ደግሞ ወደዚህ ነው ስርዓትን ነው እየፈጠረ ያለው በብዛት። ለምን ማሽኖች አሁን ላይ ስማርተር እየሆኑ ሮቦቶች እየተመሩ ያንን ሁሉም ሀገር አፕላይ ሲያደርግ እያንዳንዱ ሀገር አፕላይ ማድረግ ሲጀምር ኢትዮጵያ ወደዛ ነው። ቴክኖሎጂ ላይ በጣም እንደምታውቁት የኛ መንግስት ቴክኖሎጂ ላይ በጣም አሪፍ ነው። ስለዚህ ሁሉም ነገር በዛ ሲተካ ኤቭሪቲንግ ሰዎች የሚሰሩት ነገር በሙሉ ወደ ኤአይ ሲቀየር በእርግጠኝነት የመጀመሪያውና ትልቁ ፈተና የሰዎችን ስራ ይቀማል። ይሄ ማለት ደግሞ ስራ የሌለው ሰው እንዴት ይኖራል? በህይወት በጣም ከባድ። ሰዎች እንዲንቀሳቀሱ ምድር ላይ እንዲበሉ እንዲጠጡ የግድ ስራ ያስፈልጋቸው። ስለዚህ ስራ አጥነትን ሊፈጥር ይችላል። ይህ ትልቁ የኤአይ ስጋት ነው ማለት ነው። በአለማችን ደረጃ ሰዎች ስራ ሳይኖራቸው ሲቀር ድባቴ ውስጥ ሊገቡ ይችላሉ፣ ድብርት ውስጥ ሊገቡ ይችላሉ። ምን ሰማቸው ዜናዎች አሁን ላይ እኔ እንጃ ደስ ይላሉ አይሉም አላውቅም። ቴክኖሎጂ ያደገው ነገር ደስ ይላል። ሰውን ግን ከስራ እያሰናበቱ ያሉ ካምፓኒዎች አሉ። በአለም አቀፍ ደረጃ 1000 ሰራተኛ ለመቀነስ ያስባል፣ 2000 ሰራተኛ ምክንያቱም አንድ ሰራተኛ በዙሪያው ቤተሰብ አለ። ይህንን እንደቀላል ፌስቡክ ለምሳሌ በሜታ ኤአይዎችን ዴቨሎፕ አድርጎ አንድ ነገር ሳውቆ ነበር። ቅርብ ጊዜ ሰራተኞች ልቀንስ ነው ብሎ ኢቭን ነግሯቸዋል በደብዳቤ ለነዛ ሰራተኞች በዚህ ወር መጨረሻ ምናምን በዚህ ዓመት መጨረሻ ለዚህ ስለምትወጡ ተዘግቶ ማለት እነዛ ሰዎች ለማህበረሰቡ ለአካባቢው ሸክም ነው የሚሆኑት። ትልቁ የኤአይ ችግር ምንድነው? ወደፊት ላይ ስራ አጥ ያበዛል። ሌላኛው ደግሞ የኤአይ ፊውቸር ስጋት ሳይበር ሴኪዩሪቲ የሚባለው የኢንተርኔት ደህንነት የሚባለውን ነገር በጣም ከቁጥጥር ውጭ ያደርገው። የኤአይ ሲስተሞች አሁን ሀከር የሚባሉ ሰዎች እንዴት ናቸው? ምጡቅ አእምሮ ያላቸው ተብሎ የሚታሰቡ ናቸው። በነገራችን ላይ ወንጀለኞች ናቸው፣ ግን እውቀታቸውን አእምሯቸው ያላስፈላጊ ነገር የሚጠቀሙ ናቸው ሀከርስ ማለት። ሀከሮች ወይም ደግሞ እነዚህ ጠላፊዎች እነሱ አሁን በተለያየ መንገድ ያው ሰዎች ስለሆኑ የተወሰነ ድክመት አለባቸው፣ ያርፋሉ። ከዛ መንግስትም አገራት ጣልቃ እየገቡ በቴክኖሎጂ ላይ በተለያየ መንገድ ሀኪንግ አሁን ብዙም አይሰጋም። ያው አሁንም ስጋት የሚሆኑባቸው ሀገራቶች እንዳሉ፣ ግን የኤአይ ሲስተሞች አሁን በጣም ዴቨሎፕ እየሆኑ ስለሆኑ የሀከሮች የሚያስቡትን ነገር ኤአይዎች ከዛ በላይ አድቫንስ ሆኑ ሳይበር ሴኪዩሪቲ የሚባል ነገር እንዳይኖር ሊሆን ይችላል። ገብቷቸዋል አይደል? ሰዎች ኮምፒውተራቸው በቀላሉ ሊጠለፍ ይችላል፣ በኤአይ ስልካቸው በቀላሉ ሊጠለፍ ይችላል፣ መረጃቸው በቀላሉ ሊሰረቅ ወይም ደግሞ ሊጠለፍ ይችላል። ይሄ ደግሞ በጣም ትልቅ ስጋት ሀገራቶች ለምሳሌ ያደጉ ሀገራት ያላደጉ ሀገራቶችን ሚስጥር ምናምን መረጃዎች በሙሉ በቀላሉ በኤአይ አማካኝነት ሊጠልፉ ይችላሉ። ይሄም ሌላ አስቀያሚ ፓርቱ ነው ማለት ነው። ሳይበር ሴኪዩሪቲ የሚባለው ነገር በቃ ሪስክ ውስጥ ነው የሚሆነው። ይሄ ሌላኛው የኤአይ የፊውቸር ስጋታችን። ሌላኛው ደግሞ አውቶኖመስ የሆኑ ዊፐኖችን ለማምረት ኤአይ ይጠቅማል።
አውቶኖመስ የሆኑ በቃ ገብቷቸዋል አይደለ? እነዚህ በራሳቸው ሄደው የሆነ ቦታ ላይ ድረስ ሄደው ሰዎችን ገድለው ምናምን ኦፕሬሽን አድርገው ሚሊተሪ ኦፕሬሽን አካሂዶ መምጣት የሚችሉ ሲስተሞችም ከሮቦት ጋር ታግዞ እየተሰሩ ነው ያሉት። ያው ሮቦቲክስ በጣም የሚሰራው በኤአይ ነው፣ በአርቲፊሻል ኢንቴሊጀንስ ነው። ራሱ ሮቦት ራሱ አርቲፊሻል ኢንቴሊጀንስ ነው። የሰው የማሰብ ብቃት ያለው ተንቀሳቃሽ ሁላ ነገር በሮቦቶች ለምሳሌ አሁን ሀገራቶች ድሮ በወታደራዊ ዓለም አሁን የጦር ጀት እንኳን የሚነዱ ሰዎች ድሮ ላይ ሰዎች ናቸው። በጣም ረጅም ዓመት ተምረው ስልጠና ወስደው ምናምን ነው የጦር ጀት የሚያበሩ። ኤአይ ይህንን ነገር ሪፕሌስ ሲያደርግ እንግዲህ አንድ ሮቦት ከተከሰከሰ እቃ ነው ምንም በሚል ያለ ስጋት ጦርነት ምቹ ይሆናል። የሰውን ልጅን በጦርነት ለመቀነስ ራሱ አደጋ ነው። እነዚህ ሲስተሞች በጣም በተፈበረኩ ቁጥር፣ እነዚህ ሲስተሞች በጣም በብዙ ቁጥር ሰዎችን ለመግደል የሰውን ልጅ ከምድር ላይ ለማጥፋት በሚደረገው መጥፎ ተልእኮና ሴራ መካከል ላይ የነዚህ አድቫንስድ መሆን ለዓለም ስጋት